ሰላም ሰላም፣ እንዴት ናችሁ? ሼፍ ኒክ ነኝ። ዛሬ እንደምታዩት ይኸውላችሁ ብላክ ላይን ቶፉ ራፕ የሚባል ለጾም የተዘጋጀ ምግብ ነው። አጠገባችሁ ይዤ ብቅ ያልኩት ይኸውት። በጣም ቴስቲ ነው። በጣም ቆንጆ ነው። መታችሁ ኦርደር አድርጉ። ዛሬ ዋናው የመጣሁበት ጉዳይ ግን እሱ አይደለም። ይሄም ባለፈውን ማሳየቻችኋለሁ። የብላክ ላይን ካፌ ቶፉ ራፕ እንዳለን ለጾሙ የተዘጋጀ ምግብ ነው። ዛሬ ግን የመጣሁት ባለፈው ነግሬያችሁ ነበረ የፎሎወሬን ወደ 10,000 ለማስገባት ፎሎ አድርጉ እያልኩ ነበረ። ብዙ ሰው ፎሎ አላደረገም። እያያችሁ ነው የምትሄዱት እና ለምንድን ነው ፎሎ የማታረጉት የሚል ጥያቄ ነው ዛሬ። ግዴታኛ መደነስ አለብን ወይስ እንደ ሌሎቹ ባርቲንግ ማውራት አለብን? መጨፈር አለብን? መሳደብ አለብን? የት ነው ቁም ነገር ያለው ነገር? የኢትዮጵያ ሕዝብ መቼም አይወድም። ቁም ነገር ሰው ሲሰራ ማበረታታት ግድ ይላል። ይሄ ደግሞ የሰዎች ማበረታታት ከሌለበት ሞቲቬሽን ራሱ አይኖርም እና ለምንድን ነው ፎሎ ማታረጉት? ፎሎ አድርጉ፣ ሼር አድርጉ። እንግዲህ በእንተ ማርያም ምናምን እያልን መለመን አለብን? ኧረ እባካችሁ እባካችሁ፣ ዝም አይባልም እና ፎሎወራችን እንዲጨምር ተደራሽነት እንዲኖረን ፎሎ አድርጉ ለማለት ነው ዛሬ ብቅ ያልኩት። መታችሁ ደግሞ ይሄን የመሰለ ማት አይነት ምግብ አለ ደስ የሚል ብላክ ላይን ላይ ገራሚ ምግቦች ነው ያሉት እና ፕሊስ ያው አትሊስት ከቀናችሁ ብዬ ነው እንድትቀኑ ነው ይሄን ያመጣሁት። ኮመንት አድርጉ፣ ሼር አድርጉ፣ ፎሎ አድርጉ።